ለእናንተ ግን መልእክት አለኝ። መማር ምንድነው? ያደረጋችሁት የለበሳችሁት ጓንና የተሰጣችሁ ሰርቲፊኬት ትርጉሙ ምንድነው? ከሌላው ህብረተሰብ በምን ይለያችኋል? አፈር ጭረው አድረው ኢትዮጵያን እዚህ ያደረሱ መከራን የተቀበሉ ለዘመናት ከተለያየ የሰለጠነ ኃይል ጋር ሁሉ ተዋቅተው አገር እንዳገር ያስረከቡን አያት ቅድማያቶቻችን እንዴት ተቻችለው ኖረው በእኛ ዘመን መደማመጥ መቻቻል ለምን አቃተ? መማር ማለት መመርመር ማለት ነው። መጠየቅ እንዴት፣ ለምን፣ መቼ ማለት ነው። ይሄን ማድረግ ከቻላችሁ ነው ተመርቀናል ማለት ያለባችሁ። በጅምላ የሚነዳ በጋራ የሚያስብ የተማረ አይደለም። ከብት ነው ሲገፉት አንድ ላይ የሚሄደው፣ ምልክት ሲሰጡት አንድ ላይ የሚመለሰው። ሰው ያስባል። ከሚያስቡት ሁሉ በላይ ደግሞ ተማርን ብለን ሰርቲፊኬትና ይሄን ስናደርግ እንጠይቃለን ወይ? የተነገረውን ሁሉ ይዘን እንደ ጎርፍ በያጣጫው እንሄዳለን ወይንስ ቆይ ለምን፣ እንዴት፣ መቼ ብለን እንመረምራለን? ይሄንን ማሳየት ከቻላችሁ ነው የተመረቃችሁ የምትባሉት። አለዛ በሀገራችን ውስጥ ያለው ከፍተኛ አደጋ በጅምላ መነዳት ነው። ማሰብ መቻል አለብን። የተወለድንበትም ማንነት ብሔር ብሔረሰብ የሚባለውን ነገር ማንም በጉልበት አይነጥቀንም፣ ከኛው ጋር የሚኖር ነው። ግን ይሄ የመለያየት ምክንያት ሆኖ በየጊዜው ዩኒቨርሲቲዎች የተማሩ ወጣቶችን ማፍራት ቀርቶ በየጊዜው የሚደባደቡ ካወጣ ችግር አለ። ለዘመናት ለአፍሪካ አርያ የነበረች ሀገር በዚህ መልክ በየአቅጣጫው የሞት መርዶ በየቀኑ የምንሰማበት ሀገር ከሆነ ራሳችን ነው መጠየቅ ያለብን። በኢትዮጵያ ውስጥ አንድ ዩኒቨርሲቲ ብቻ ነው የነበረው። ዛሬ ብዙ ዩኒቨርሲቲ አለ። የዛ ሁሉ ዩኒቨርሲቲ ወጣት የምርምር ብቃት የት ደርሶ ነው አንዱ ብሔር ካንዱ በየምክንያቱ የሚደባደበው፣ በየምክንያቱ የሚጣላው? ራሳችን እንጠይቅ። እኔ ከውጭ ነው የመጣሁት። እኔና መንግስት እንደማንስማማ ታውቃላችሁ። እና ለዚህ ጋር ስታዩኝ ይሄ ሰውዬ ብልጽግና ነው ብላችሁ እንዳይሆን መረምራለሁ፣ እጠይቃለሁ፣ የሚሰማኝን እንደ ዜጋ እቃወማለሁ። በጎ ሲሆን ደግሞ በጎ ነው እላለሁ። በልዩነት መኖር እንደሚቻል ማሳየት መቻል አለብን። በፖለቲካ ሐሳቢያችን እኔና መንግስት አንስማማም፣ ግን በውስጡ ያሉት ዜጎች ደግሞ ሁላችንም እኩል ነን በዜግነት። የዜጎች ሞት፣ የዜጎች መጎዳት እያንዳንዳችንን ሊያመን ይገባል። ዛሬ በዚህ ሰዓት ያለምንም ጥፋታቸው የሚራቡ ሜዳ ላይ የወደቁ ዜጎችን ማሰብ መቻላል። ከኛ ደስታ ጎን ብዙ መከራ በኢትዮጵያ ውስጥ አለና ይሄን የመቀየር ደግሞ የእናንተ ወጣቶች የተማራችሁት ኃላፊነት ነው። መንግስትን በድንጋይ ሳይሆን በሐሳብ በመሞገት ወገቡን አንቀን መያዝ አለብን። እኛ የምንለውን ማድረግ ያለበት ማለት ህዝብ የሚፈልገውን። ይሄን የምናገረው በመንግስት መሪዎች ፊት ነው። አለዛ ቀደም ሲል ጀነራል ካሳይ እንዳሉት ህዝብ ሲያመጽ ከየትም ጉድጓድ ውስጥ አውጥቶ ለፍርድ ያቀርባል። ይሄ ከመምጣቱ በፊት ህዝብ የሚፈልገውን በማድረግ ኢትዮጵያ ሰፊ ናት፣ በቂ ነች። ያጣነው በቂ ሰፊ አእምሮ ያለው ፖለቲከኛ ነው ያጣነው። ስለዚህ አደራ የምላችሁ ለፍተው ጥረው አሳድገዋችሁ በዓለም አቀፍ መድረክ ኢትዮጵያን የምትወክሉ ዜጎች እንጂ በሰፈር የምትደባደቡ